ሰላም እንደምናችሁ። ይህ የድክ ድክ ኢንተርቴይንመንት የዩቲዩብ ገጽ ነው። ፕሮግራሙ ደግሞ ጃ መጽሐፍት የተሰኘ የመጽሐፍ ትረካ ፕሮግራም ነው። በክፍል 10 ትረቃችን ወቅት ፓፒዮና ጓደኞቹ ከነበሩበት የእስር ቤት ሆስፒታል በማምለጥ በአንዲት ትንሽዬ ጀልባ ተሳፍረው ወደ አንዲት ትንሽዬ ጅረት ውስጥ በመደበቅ ራሳቸውን ከፖሊሶች ደብቀው ለመቆየት ወስነው እንደነበር አድምጠናል። በክፍል 11 የሚፈጠረውን አሁን እናቀርብላችኋለን። ፓፒዮ ክፍል 11 አሁን ይቀርብላችኋል። ይህችን ትንሽ ዓለም ተመልክቼ ፖሊሶቹ ቁጥጥራቸውን የሚያከናውኑት እስከ ኩየሳው መጨረሻ ድረስ ይሆናል በማለት በጠቅላላው በአድናቆት ተመስጬ በመከታተል ላይ ያለው አንድ ድምፅ እንዳትንቀሳቀስ አለበለዚያ ትሞታለህ፣ ቀኝ ወደ ኋላ ዞር ሲለኝ ሰማሁት። ከወገብ በላይ ራቁቱን ሆኖ ካኪ ቁምጣ በሱሪ የለበሰና ቀይ ቆዳ ቦቲ ጫማ ያደረገ ረሽ ጠመንጃ የያዘ አንድ ሰው ቆሞ ነበር። የአይኖቹን ዙሪያና አፍንጫውን ደማቅ ሰማያዊ ውቅራቶች የተሽጎረጎረ በጣም ወፍራም ሆኖ ቁመቱ መጠነኛ ፀሐይ ያበለዘው ራሰ በራ ነበር። በግንባሩ መካከል አንድ የትኋን ምስል ተስሏል። መሳሪያ ታጥቃል አለኝ። አልያዝኩም፣ የለኝም። ጥሩ፣ ብቻህን ነው ወይስ ሌሎችም አሉ? አይ ብቻዬን እንኳን አይደለሁም። ስንት ናችሁ? 3 ነን። በል ወደ ጓደኞቹ ወሰደኝ። አይ አልችልም፣ ምክንያቱም ከነርሱ አንደኛው ከ40 ስላለው አስተሳሰብን ከማወቄ በፊት እንድትገደል አልፈልግም። እንግዲያማ ሳትንቀሳቀስ ዝግ ብላ አውራኝ። 3ቱ ከሆስፒታል ያመለጣችሁ ናችሁ? አዎ እኛ ነን። ፓፒዮ የሚባለው የትኛው ነው? እኔ ነኝ። መልካም። የእናንተ ማምለጥ በመንደር ውስጥ ብጥብጥ ምክንያት ሆኗል። ነፃ ከወጡት እስረኞች ከፊሎቹ እንደገና ወደ ወህኒ ወርደዋል አለኝ። ቀረብ አለና የጠመንጃውን አፈሙዝ ወደ መሬት ዘቅዝቆ እጁን እየዘረጋልኝ ባለ ውቅራታሙ ብርየነ እባላለሁ፣ መቼስ ስለኔ ሰምተሃል አለኝ። አይ አልሰማውም። ከአዳኞቹ ወገን እንዳልሆንክ ግን ገብቶኛል። ልክ ነህ። አሞራዎችን ለመያዝ እዚህ ወጥመድ አስቀምጣለሁ። እናንተ ካልሆናችሁ ድመት አውርዶ በልቶት መሆን አለበት። እኛ ነበርን ትናንት የበላ ነው። ትንሽ ቡና ትፈልጋለህ? አለና በጀርባው ከተሸከመው ጥቅል አንድ ፔርሙስ አወጣና አንድ ጉንጭ ሰጥቶኝ ለራሱም ትንሽ ጠጣ። እስኪና ጓደኞቼን ላስተዋውቅ አልኩትና ተከትሎኝ መጣ። ከኛ ጋርም ተቀመጠ። ከ40 ይዘናል ብዬ ማስፈራራት የተዛለውና ትንሽ ፈገግ አለ። ከ40 ይዛችሁ ማምለጣችሁን አዳኞቹ ካወቁ ስለማይከተሏችሁ ነው ያመንኳችሁ እኔ አለ። ጊያና ውስጥ ለ20 ዓመታት እንደኖረና ከ5 ዓመታት በፊት ከእስር ቤት መለቀቁን ተረከልን። ዕድሜው 45 ነበር። በሞኝነት ፊቱን በውቅራት አሽጎርጉሮት ስለነበረ ወደ ፈረንሳይ እመለሳለሁ የሚለውን ሐሳብ እርግፍ አድርጎ ለመተው ተገዷል። የጫካውን ኑሮ በመውደዱ ውሎው በሙሉ በዚሁ አካባቢ ነበር። የእባብና የአቦ ሸማኔ ቆዳዎችን፣ ቢራቢሮዎችን መሰብሰብና ከዚያም ይበልጥ
እኛ በልተነው የነበርነውን አይነት አሞራ የመሰሉ ከነነፍሳቸው ይይዝ ነበር። ከ200 እስከ 350 ፍራንክ ድረስ ይሸጣቸዋል። ልከፍለው ብዬ ሰጠሁት። በቁጣ አልቀበልም አለኝ። ከዚያም ስለ አሞራው ሁኔታ ነገረን። ይሄ የዱር አሞራ ወይም ደግሞ የዶሮ ዘር ፍጹም አይታችሁ እንደማታውቁት ግልጽ ነው። ይሁንና አንዱን በሚይዝበት ጊዜ ወደ መንደር ወስዷለሁ። የዶሮ ረቢ ላለው ሰው ሸጠዋለሁ። የእንደርሱ አይነት አሞሮች በጣም ተፈላጊ ናቸው። እየውልህ ክንፉን አትሰብረው፣ ምንም ነገር አታደርገው። ቀኑ እንደመሸ ብቻ ዶሮዎቹን ወደ ቤት ወስደ አስቀምጠው። በሚቀጥለው ቀን ጠዋት መዝጊያውን ከፍተ ሲካካዎቹንና አውራ ዶሮዎቹ ሲወጡ ዶሮዎቹን የሚቆጥር በመምሰል ከፊት እያለ ለመጠበቅ ይከተላቸዋል። አንድ እንደ ጥሩ የውሻ ዘበኛ ማለት ነው። ምሽት ሲመጣ ደግሞ በዶሮዎቹ ቤት መዝጊያ ይቆምና ይቆጥራቸዋል። ምናልባት 1 ወይም 2 ዶሮዎች ቢጎሉ እንዴት እንደሚያውቅ ራሱን የቻለ ሌላ ሚስጥር ነው። ፍለጋ ይሄዳል። እንዳገኛቸውም ሲካካም ትሁን አውራ ዶሮ ወደ ቤት የመመለሻ ሰዓት መሆኑን ለማስተማር ሲል በሹል ኩምቢው እየቀጠቀጠ ወደ ማደሪያቸው ያስገባቸዋል። አይጦችን፣ እባቦችን፣ አይጠመጎጦቹንና ሸረሪቶችን፣ ትላትሎችን ይገላል። እንደዚሁም አንዲት ጭልፊት ሰማይ ላይ ከታየች በዚያ ወቅት እሱ ጭልፊቷን ወደ ሰማይ አንጋጦ እየተመለከተ ዶሮዎቹ እንዲደበቁ ያጣድፋቸዋል። ከዚህም በላይ በጭራሽ አይኮበልልም። እኛ ግን ልክ እንደ ማንኛውም ተራ አውራ ዶሮ ነበር ይህንን ታሪከኛ አሞራ የበላነው። ኢዮአስ፣ ሴናፍሌ 30 ያህል ነፃ እስረኞች በቅዱስ ላውሬን ፖሊስ ጣቢያ ስር ውስጥ ገብተው ስለነበረ ስለኛ ማምለጥ እየተመረመሩ መሆናቸውን ብሪቶን ነገረን። አረቡም እንደዚሁ ተባባሪ ይሆናል በሚል ጥርጣሬ አንድ ክፍል ውስጥ ተዘግቶበት ነበር። ያደነዘዙት 2 ምቶች ለጉዳት አላደረሱትም ነበር። ነገር ግን ዘበኞቹ ጭንቅላታቸው በመጠኑም ቢሆን አብጦ ነበር። እኔ እስረኞችን ለማስመለጥ ተባባሪ እንደማልሆን ሁሉም ሰው ስለሚያውቅ ማንም አያስቸግረኝም አለና ኢዮአስ ግን መናጢ መሆኑን ነገረን። በበኩሌ ስለ ጀልባዋ ሁኔታ ሳጫውተው ሊያያት ይችል እንደሆነ ጠየቀኝ። ሲመለከት ያ የውሻ ልጅ የላካችሁት እኮ ወደ ሞት ነው። ይቺ ጀልባ ባህር ላይ 1 ሰዓት አትቆይም። የመጀመሪያ ትልቅ ማዕበል ለ2 ይከፍላታል። ምንም ነገር ይሁን ምን በዚህ ተልካሻ ጀልባ ወደ ባህር እንዳትገቡ፣ ራስን በራስ መግደል ይሆናል ብሎ ጮኸ። እሺ ታዲያ ምን እናድርግ? ገንዘብ አላችሁ? አዎ የተወሰነ አለን። ምን እንደምታደርጉ ነግራችኋለሁ። እንዲሁም እኔው ራሴ ረዳችኋለሁ ማለቱ ይመረጣል። በእርግጥ መረዳት ይገባችኋል። የማደርገው ያለ ምንም ክፍያ ነው። ምክንያቱም አንተና ጓደኞቼ ሲሳካላችሁ ለማየት እፈልጋለሁ። ከሁሉ በፊት የፈለገው ነገር ይሁን እንጂ ወደ መንደሯ እንዳትሄዱ። አንድ ጥሩ ጀልባን ለማግኘት ወደ ፒዞን ደሴት ማምራት ይኖርባችኋል። በደሴቷ ውስጥ 200 ያህል ቆማጦች ይኖራሉ። ሐኪም ሆነ ሌላ ማንኛውም ጤነኛ ሰው ምንም ጊዜ ወደዛ አካባቢ አይሄድም። ዘበኞችም የሉም። በየጊዜው ጠዋት 2 ሰዓት ላይ ለ24 ሰዓታት የሚበቃ የምግብ ርሻን አንድ ጀልባ ያመጣላቸዋል። የሆስፒታሉ ጤና ረዳትም 1 ሳጥን መድኃኒትና ሌሎች 2 ጤና ረዳቶችን ያስረክባል። እነርሱም እንደዚሁ ቆማጦች ናቸው። የደሴቷን ነዋሪዎች የሚያክሙት እነርሱ ብቻ ናቸው። ምንም ጊዜ ወደ ደሴቷ የሚሄድ ዘበኛ የለም። ሰው አዳኝም ቢሆን እዛ የለም። ቄስም ቢሆን የለም። ማንም ወደዚያ ዝር አይልም። ቆማጦቹ የሚኖሩት ራሳቸው በሰሯቸው ትናንሽ የሳር ጎጆ ውስጥ ነው። በህብረት የሚሰበሰቡበት አንድ የጋራ አዳራሽ አላቸው። የዘውትር ምግቦቻቸውን ለማሟላት ዶሮዎችና ዝዮችን ያረባሉ። ከደሴቷ ውጪ ምንም ነገር በግልጽ አይሸጡም። ግን ከቅዱስ ላውሬን፣ ከቅዱስ ዮሐንስና በዳች ጊያና አልቢና ውስጥ ከሚገኙ ቻይናውያን ጋር የኮንትሮባንድ ንግድ ያካሂዳሉ። ሁሉም ቢሆኑ ማለት ይቻላል ነፍሰ ገዳዮች ናቸው።
ብዙውን ጊዜ እርስ በርሳቸው አይገዳደሉም። ይሁንና ከደሴቷ ውጭ ሲሄዱ ብዙ ወንጀሎችን ይፈጽሙና ከዚያ በኋላ ለመሰወር ወደዚያ ይመለሳሉ። ለዚህ ተልኳቸው ከጎረቤት መንደር የሰረቋቸውን ጥቂት ጀልባዎች አሏቸው። አስከፊ ወንጀል የሚፈጽሙበት ደግሞ ጀልባ ለማግኘት ነው። ከፒዞን ደሴት በሚመጣ ወይም በሚሄድ በማንኛውም ነገር ላይ ዘበኞቹ ይተኩሳሉ። ቆማጦቹም ጀልባዎቻቸው እንዳይታዩ በድንጋይ በመሙላት ማስቀመጥና እንደገና ሲያስፈልጓቸው ጠልቆ በመውረድ ቋጥኞቹን ገልብጠው ጀልባዎቹን ወደ ላይ እንዲሳፈፉ በማድረግ እንደገና ያወጣቸዋል። ከሁሉም የፈረንሳይ ክፍልና ከሁሉም አይነት ጎሳ የተውጣጡ ህዝቦች በደሴቷ ውስጥ ይገኛሉ። ይቺ የእናንተ ጀልባ ጥሩነቷ ለማሮኒ ወንዝ ብቻ ነው። ያውም ጭነት ሳታበዛ ቢሆን ወደ ባህር ለመውጣት ግን አንድ ሌላ ሻል ያለ መፈለግ ሳይኖርባችሁ አይቀርም። ለዚህም የሚመርጠው ቦታ የፒዞንን ደሴት ነው ብሎ መከረን። እሺ ታዲያ እዛ እንዴት እንደርሳለን? ወንዙን ወጥተን ደሴቷን ለማየት እስክንችል ድረስ ከእናንተ ጋር አብሬ ሄዳለሁ። ብቻችሁን ፍጹም ልታገኛችሁ አትችሉም፣ ወይም ልትሳሳቱ ትችሉ ይሆናል። ከወንዙ አፍ ላይ 60 ማይል ስለሚሆን ወደ ኋላ መመለስ ይኖርባችኋል። ከቅዱስ ላውሬን ባሻገር 20 ማይል ይሆናል። ጀልባዬን ከእናንተ ጋር እናቆራኛታለን። በተቻለ መጠን እስክትቃረቡ ድረስ እሸኛችኋለሁ። ከዚያ በኋላ በራሴ ጀልባ ሆኜ ወደ ኋላ እመለሳለሁ። ከዚያም ወደ ደሴቷ ታመራላችሁ። ለምን ከኛ ጋር ወደ ደሴቷ መምጣት አትፈልግም? ኦ የእግዚአብሔር ያለ ወደ ፒዞን ደሴት ከምትመለሰው የአስተዳደሩ ጀልባ የመሸጋገሪያ ድልድይ እግሬን ለማሳረፍ ሞክሬ ነበር። ጠራራ ቀን ስለነበረ በዚያ ጊዜ ያየሁት ይሰቀጥጠኛል። ስለዚህ ይቅርታ አድርግልኝ ፓፒዮ። በዛች ደሴት ላይ ዳግመኛ ፍጹም እግሬን አላሳርፍም። ምን እንደሚሰማኝ መሸሸግ ስለማልችል ከምጠቅማችሁ ይልቅ እጎዳችኋለሁ። እሺ ብቻ ግን መች እንሄዳለን? መች ነው የምንሄደው? ጊዜ ባናጠፋ ጥሩ ነው። ዛሬ ስመሽ እንወጣለን። እሺ አሁን ስንት ሰዓት ነው? 9 ሰዓት። በቃ እሺ። ስለዚህ ለትንሽ ጊዜ እንተኛና መሸት ሲል እንወጣለን። አይሆንም፣ አትተኛም። ጀልባዋን መጫን ይኖርብሃል። አይሆንም። የምንሄደውማ ጀልባዋ ባዶ እንደሆነች ነው። ከዚያ በኋላ እዚህ ቆይቶ ጓዞቻችንን ወደሚጠብቀው ኮሎሲዮ ተመልሼ እመጣለሁ። ፓፒዮ እነዛ አይቻልም። ይህን ቦታ በጠራራ ቀን እንኳን ቢሆን እንደገና በጭራሽ አታገኘውም። በተጨማሪም ምንም ጊዜ ቢሆን በቀን ወንዙ ላይ እንዳትታይ። አሁንም ገና የተፈለጋችሁ ነው። ወንዙ አሁንም ገና በጣም አደገኛ ነው አለን። ምሽት መጣ። ጀልባውን ለመፈለግ ሄደና ከኛ ጋር አቆራኛት። ኮሎሲዮ መሪውን ከያዘው ብሪቶን ቀጥሎ፣ ማቹሬ በመካከል፣ እኔ ደግሞ ከፊት በኩል ተቀመጥኩ። ጅረቷን ለመውጣት ችግር ስለነበረብን ወደ ወንዙ አፍ በምንደርስበት ወቅት ጨለማ ጋረደ። የቀይ ቡናማ የሆነች ግዙፍ ፀሐይ ከባህሩ ባሻገር ትንቀለቀል ነበር። ግርማ ሞገስ ያለው ወንዝ ሐምራዊና ብር የሚመስሉ ጨረሮች እያፈነጠቀች ባህሩን ለማግኘት ሲገሰግስ ከፊት ለፊት 12 ማይል ርቀት ላይ ግልጽ ሆኖ ማየት ቻልን። አሁን ላይ ማዕበሉ በርዷል። በአንድ ሰዓት ውስጥ ግን እያየለ ስለሚመጣ ወደ ማሮኒ ለመውጫ እንጠቀምበታለን። በዚሁ ዘዴ ያለ ብዙ ድካም ወደ ደሴቷ እንደርሳለን። ወደፊት ግፉ። ወደ ወንዙ መካከል እንድንገባ በኃይል ቅዘፉ። ሲጃራ ማጨስ አሁን ላይ አይሰራም አለ ብሪቶን። ወዲያውን ጨለመ። ውሃውን በመቅዘፊያዎቹ እየሰነጣጠቅን ከማዕበሉ ጋር ተፈተለክን። ብሪቶንና እኔ በተመሳሳይ ቅኝት ስንስብ፣ ማቹሬም የተቻለውን ይሞክራል። ወደ ወንዙ መካከል እየገፋን በገባ መጠን የሚነሳውን ማዕበል እየጨመረ መሄዱ ተሰማን። አሁን በፍጥነት እንንሳፈፍ ጀመር።
ማዕበሉ እየጠነከረ በሄደ መጠን እኛም በፍጥነት ይገፋን ነበር። ከ6 ሰዓታት በኋላ ወደ ደሴቷ በጣም ስለተቃረብን በቀጥታ ወደ እርሷ አመራን። ደሴቲቱ ከሞላ ጎደል በወንዙ መካከል ትንሽ ወደ ቀኝ ስል የምትገኝ ጥቁር ነጥብ ትመስላለች። ዝግ ባለ ድምፅ ብሪቶን ያችትና አለ። በጣም ጨለማ ሌሊት ባይሆንም እንኳን ከውሃው በላይ ባለው ጭጋግ ምክንያት ከሩቅ ሆነው እኛን ለማየት አስቸጋሪ ነበር። እየተጠጋን መጣን። የቋጥኞቹ ገመገም ግልጽ ሆነ። ብሪቶን ወደ ጀልባው ተዛወረና በፍጥነት ፈቶ መልካም ዕድል ልጆች ሲል ሹክ አለን። እናመሰግናለን ብሪቶን አልኩት። ምንም አይደል ብሎን ብሪቶን በተቃራኒው አቅጣጫ ተጓዘ። የፒዞን ደሴት። ብሪቶን መሪው ላይ ስለሌለ ጀልባዋ እንዳጋደለች ወደ ደሴቷ አመራች። እንድትዞር ለማድረግ ሞከርኩ፣ ግን አልቻልኩም። ወደ ውሃው ቁልቁል የተንጠለጠሉ ቅጠላ ቅጠሎች ጥግ እየገፋ ማዕበሉ ወሰደን። ከድንጋጤ የተነሳ ወደ ኋላ ስንቀዝፍ በዚያ ፍጥነት በቅጠሎችና በቅርንጫፎች ፈንታ ከቋጥኝ ላይ አርፈን ቢሆን ኖሮ እንክትክታችን ወጥቶ ሁሉም ነገር ባበቃልን ነበር። ማቹሬ ወደ ውሃ ውስጥ ዘለቀና ጀልባዋን ጎትቶ ጥቅጥቅ ካለው ጫካ ስር አሰራት። አንድ ኩባያ ሩም ተከፋፈልንና ሁለቱን ጓደኞቼን ጀልባው ላይ ትቼ ብቻዬን አሻቅቤ ወደ ውሃው ዳር ሄድኩኝ። ጫካዎቹን ወደ ኋላ እየመነጠርኩና መንገድ ላይ ባሉት ቅርንጫፎች ላይ የዱቄት ከረጢት ጨርቅ ትልታዮችን በማሰር ኮምፓስ እንደያዝኩኝ መራመዴን ቀጠልኩ። ከፊት ለፊቴ አንዲት ስልምልም ያለች ከማየቴ ወዲያውን ድምፅ ሰማው። ከዚያም 3 የሳር ጎጆዎች ብቅ አሉ። እንዴት መቅረብ እንዳለብኝ እስካላወቅኩ ድረስ ወደፊት የተንቀሳቀስኩ እነርሱ እንዲያገኙኝ ወሰንኩ። አንድ ሲጋራ አቀጣጠልኩ። መብራቱ ብልጭ እንዳለ አንዲት ትንሽ ውሻ ወደ እኔ እየጮኸች መጣችና ባቴ ላይ ቦጨቀችኝ። ብቻ ቆማጣ እንዳትሆን ብዬ አሰብኩኝ። ታዲያ ደደብነቴ እንጂ ውሾች ለካ ቁምጥና ይዛቸውም ኖሯል። ማኔ ማርሴል ነህ አለኝ አንድ ድምፅ። አይ አይደለም፣ ያመለጥኩ እስረኛ ነኝ። ያመለጥኩ እስረኛ? እዚህ ምን ታደርጋለህ? ልትዘርፈን ነው? ከበርቴዎች መሰልን እንዴ? አለ ሌላው ቆማጣ። አረ አይደለም፣ እርዳታችሁን እፈልጋለሁ። በነፃ ነው ወይስ በክፍያ? እንዴ እንዴት በነፃ ይሆናል? በክፍያ ነው እንጂ። ከጎጆዋ ውስጥ 4 ጥላዎች ብቅ አሉ። ረጋ ያልክ ተጠጋ ወዳጄ። እርግጠኛ ነኝ ባለ ካርባይኑስ ሆነ። ይዘው ከሆነ ከመሬት ላይ አስቀምጠው። እኛን የምትፈራበት ምንም ምክንያት የለም አለ። አዎ እሱ ነኝ፣ ግን ካርባይኑ አሁን አልያዝኩትም። በመጠኑ ቀረብ አልኩ። አሁን ተጠግቼ ነበር፣ ነገር ግን ጨለማ ስለሆነ አቋማቸውን ማጣራት አልቻልኩም። በየዋህነት እጄን ዘረጋው። ማንም አልተቀበለኝም። እንደዚህ የመሰለ ሰላምታ እዚህ እንደማይደረግ በጣም ዘግይቶን የገባኝ። ሊበክሉኝ አልፈለጉም። ወደ ጎጆዋ እንግባ አለ ላሽዌት። ጠረጴዛው ላይ በተቀመጠ አንድ ዘይት ፋኖስ ትንሿ ክፍል ታበራለች። ተቀመጥ። በአንዲት ዱካ ላይ ተቀመጥኩ። ላሽዌት 3 ተጨማሪ ፋኖሶችን አቀጣጠለና አንደኛውን በቀጥታ እኔ ፊት ለፊት ከሚገኝ አንድ ጠረጴዛው ላይ አስቀመጠ። የኮኮኔት ዘይቱ ጢስ የሚያንገሸግሽ ሽታ ነበረው። 5ቱም ቆመው ስለነበረ መልካቸውን መለየት አልቻልኩም። እኔ ግን እነርሱ በፈለጉት ሁኔታ ከፋኖሱ ፊት ለፊት ነበር የተቀመጥኩት። ላሽዌትን ዝም በል ብሎ ተናግሮ የነበረው ድምፅ ላኒጎ ወደ ዋናው አዳራሽ ሂድና እዚያ እንድናመጣው ይፈልጉ እንደሆነ አለቆቻችንን ጠይቅ። መልሱን ወዲያውን ይዘህ ተመለስ። በተለይ ቶሲያ ፈቃደኛ መሆኑን እንድታረጋግጥልኝ ፈልጋለሁ። እንቁላሎቹ እንድትውጥ
ከማድረግ በስተቀር እዚህ ምንም የምትጠጣው ነገር ልሰጥ አልችልም አለኝ። እንቁላል የተሞላበት አንድ ቅርጫት ከፊት ለፊት ያስቀምጦ፣ አይ ይቅርብኝ፣ አመሰግናለሁ። ከዚያም ከነርሱ ውስጥ አንደኛው ወደ አጠገቤ መጥቶ ተቀመጠ። በዚያም የመጀመሪያውን ቆማጣ መመልከቴ ነበር። በጣም ያሳቅቃል። ዘወር ላለማለት ወይም ስሜቴን ላለማሳየት ጥረት ማድረግ ነበረብኝ። ስጋውን አጥንቱን ሳይቀር ሙሉ ለሙሉ አፍንጫው ተቦጫጭቆ ሄዷል። ከፊቱ መካከል አንድ ቀዳዳ ብቻ አለው። ማለቴም 2 ቀዳዶች ሳይሆኑ ያለው ጠገራ ብር የሚያክል አንድ ሰፊ ቀዳዳ ነው። በተጨማሪ በቀኝ በኩል ያለው የታችኛው ከንፈሩ ተበጭቆ ስለሄደ ከላይኛው አገጭ ቁልቁል የወረዱ 3 ረጃጅም ቢጫ ጥርሶች ገጠዋል። በፋሻ የተጠቀለለ እጁን ጠረጴዛው ላይ አጋድሞታል። የቀኝ እጁ ነበር። የግራ እጁ ውስጥ በተረፉት 2 ጣቶቹ አንድ ወፍራምና ረጅም ሲጋራ ይዟል። ቀለሙ አረንጓዴ ስለነበረ የጠቀለለው በከፊል በበሰለ የትንባሆ ቅጠል ሳይሆን አይቀርም። የግራ አይኑ ብቻ የአይን ቆብ ነበረው። የቀኝ አይኑ ቆብ ከቦታው ላይ ጠፍቶ አንድ የተጠረመሰ ጠባሳ ከአይኑ ጀምሮ በግንባሩ ላይ በመጋደም ወደ ተቆጣጠረው ግራጫ ፀጉር ውስጥ አልፎ ገብቷል። እንረዳለን። እዚህ አካባቢ ቆይተ እንደኔ እንድትሆን አልፈልግም አለ በተነፋነፈ ድምፅ። እሺ፣ አመሰግናለሁ። ስሜ ዮሐንስ ፐር ነው። ወደ ቀኝ ግዛት አሰቃቂ ወይን ቤት ስመጣ ካንተም ቆንጆ ነበርኩ። ጤነኛና ጠንካራ ሰው ነበርኩ። በ10 ዓመታት እንዴት እንዳደረጉኝ ተመልከት አለኝ። ማንም የሚያክም ሰው የለም እዚህ ማለት ነው? አዎ፣ የችዋል ሙጌራ ዘይት መርፌ ራሴን በራሴ መውጋት ከጀመርኩ አንስቶ አሁን በጣም ተሽሎኛል። ተመልከተው። ጭንቅላቱን አዞረና በግራው በኩል አሳየኝ። እዚህ ጋር እየደረቀ ነው አለኝ። ለዚህ ሰው ከፍተኛ ሐዘን ተሰምቶኝ የጓደኝነት ምልክት ለማሳየት ጉንጩ ለነካ ሲንቀሳቀስ ወደ ኋላ ፈገፈገና ለመንካት ስላልተጠየፍከኝ አመሰግናለሁ፣ ግን ቆማጣን በፍጹም መንካት ወይም በእነርሱ ሳህን መብላት መጠጣትም ቢሆን የለብህም አለ። ይህ ሰው እንድመለከተው አደፋፍሮኝ ስለነበረ ከቆማጣዎቹ ሁሉ የማስታውሰው የእርሱን ፊት ነበር። እንግዳው የታል ሲል ከድንክ ብዙም የማይሻል አንድ በጣም አጭር ሰውዬ በበሩ ተመለከትኩ። ቶሊያና፣ ሌሎቹም ሊያዩት ይፈልጋሉ። ወደ ማዕከሉ አስመጡት። ዮሐንስ ፐር ብድግ አለና ተከተለኝ አለ። ሁላችንም በጨለማ ውስጥ ጉዞ ጀመርን። 4 ወይም 5 የሚሆኑት ከፊት ለፊት፣ እኔ ከዮሐንስ ጋር፣ ሌሎች ተጨማሪ ሰዎች ከኋላ ሆነው ወደፊት ተጓዝን። ከ3 ደቂቃ በኋላ የደበዘዘች ጨረቃ ብርሃን ወደምትታይበት ገላጣ ቦታ ደረስን። የደሴቷ ከፍተኛው ድልደላ ቦታ ነበር። በመካከሉ አንድ ቤት አለ። ከሁለቱ መስኮቶች በኩል ብርሃን ይታያል። 20 የሚሆኑ ሰዎች የኛን መምጣት ይጠባበቃሉ። መዝጊያው አጠገብ እንደደረስን እኛ ወደ ውስጥ ለማስተላለፍ ወደ ኋላ አፈግፍገው ቆሙ። ምድጃ ከሚመስል ቦታ ላይ ተመሳሳይ ቁመት ባላቸው 4 ትላልቅ ድንጋዮች ተከበው እንጨት ይነድበት ከነበረ ርዝመቱ 30 ጫማና ስፋቱ 12 ጫማ ከሆነ አንድ ክፍል ውስጥ ገባው። አዳራሹ ብርሃን የሚያገኘው ከ2 ትላልቅ ፋኖሶች ነበር። ከነጩ ፊት ላይ ጥቋቁር አይኖቹ ያፈጠጡበት እድሜው የሚያስታውቅ አንድ ሰው ከድንጋዮቹ ዱካ በአንደኛው ላይ ተቀምጧል። ከእርሱም በስተጀርባ
አንድ አግዳሚ ወንበር ላይ ሌሎቹ ደግሞ 5 ወይም 6 የሚሆኑ ሰዎች ተቀምጠዋል። ቴዎሲያን ኮርኪሳዊ ነኝ፣ ፓፒዮ መሆን አለብህ አለኝ። አዎ ነኝ። ልክ እንዳንተ ከቀኝ ግዛት አሰቃቂ ወይን ቤት ወሬውም ፈጥኖ ይጓዛል። ካርባይን ወዴት ነው አለኝ። ጌታዬ ወደ ወንዝ ወርውረነዋል። የትኛው ወንዝ? ያው እኛ ከዘለልንበት ከሆስፒታሉ ግንብ አጠገብ ያለው። ታዲያስ እንዴት ነው መልሰን ማግኘት እንችላለን? ይመስለኛል እዚያ ውሃው በጣም ጥልቅ አይደለም። እንዴት አወቅ? የቆሰለውን ጓደኛዬን ወደ ጀልባ ለመሸከም በውስጥ የርንበት ስለነበረ። ምን አጋጥሞት? ቅልጥሙን ተሰብሮ ነበር። ምን አድርገህለታል? አይ ብዙም ቅርንጫፎችን ሰነጣጥቄ አስሬለታለሁ። ስቃይ ላይ ነው? አዎ። እና የት ነው ያለው? ጀልባ ውስጥ ነው። የመጣሁት ለእርዳታ ነው ብለሃል። ምን አይነት እርዳታ ነው የምትፈልገው? የተሻለች ጀልባ ብትሰጡኝ ይበቃኛል። እኛ ጀልባ እንድንሰጥ ትፈልጋለህ እንዴ? አይ በነፃ ሳይሆን የምገዛበት ገንዘብ አለኝ። ጥሩ፣ እንግዲያው እኔ የተሻለ እሸጥልሃለሁ። አዲስ የሆነች ከፍተኛ ጀልባ ናት። ባለፈው ሳምንት ከእልቢና ሰርቂያታለሁ። ጀልባ ሳትሆን ውቅያኖስ አቋራጭ መርከብ ናት። የሚጎድላት አንድ ነገር ብቻ ነው፣ ወለል። ግን በ2 ሰዓት ውስጥ ጥሩ አይነት ወለል እንገጥምላታለን። ሊያስፈልግህ የሚችለውን ማንኛውም ነገር ታሟላለች። አንድ መሪ ከጠንካራ እንጨት የተሰራ፣ አንድ ባለ 13 ጫማ ተረዳና አንድ አዲስ ከባድ የንፋስ ሸራ አላት። ለዚች ምን ያህል ትከፍለኛለህ? ሻጩ እኮ አንተ ነህ። ምን ያህል እንደምትፈልገኝ ንገረኝ። እነዚህ የእቃዎች ዋጋ ስንት እንደሚያወጣ እኔ ላቅ አልችልም። ጥሩ 3000 ፍራንክ። እሱ ግን ከሌለ ነገ ሄደህ ካርባይኑን ፈልግና በለውጡ ጀልባውን እሰጥሃለሁ። አይ ካርባይኑ መፈለጉ ይቅርብኝ፣ 3000ን ግን እከፍላለሁ። መልካም፣ በሽያጩ ተስማምተናል። ቡና አምጡልን። ላፑይስ አለ። እኔን ለመውሰድ መጥቶ የነበረው ከክንድ የማይሻል ላፑስ ከምድጃው በላይ ከሚገኝ ግድግዳው ላይ ወደ ተሰራ አንድ ቁም ሳጥን ሄደና አዲስ በሚያንጸባርቅ ንጹህ ጎድጓዳ ሳህን ላይ ጠርሙስ ውስጥ የተቀመጠ ቡና ቀርቶ ምድጃው ላይ ጣደ። ክፍል 11 ያደመጣችሁትን ይመስል ነበር። በክፍል 12 የሚፈጠረውን ለማድመጥ ይህንን ቻናል ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ቪዲዮ ከተመቾት ኮሜንት በመጻፍ ላይክ ያድርጉን። ፓፒዮ ክፍል 11 እንዲህ ተጠናቋል።